ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ስለ አንድ ተፈጥሯዊ የፀጉር እድገት ሚስጥር እናወራለን። እሱም ስለ ሽንኩርት ነው። ሽንኩርት በውስጡ የያዛቸው ንጥረ ነገሮች ለፀጉር እድገት፣ ለጥንካሬውና ለጤናማነቱ እጅግ በጣም አስፈላጊ ናቸው። ሽንኩርት በሰልፈር የበለጸገ ነው። ሰልፈር ደግሞ የፀጉር ዋና አካል የሆነው የኬራቲን ፕሮቲን አስፈላጊ አካል ነው። በሽንኩርት ውስጥ ያለው ሰልፈር የፀጉር ስሮን በማነቃቃት የደም ዝውውርን ያሻሽላል። ይህም የፀጉር እድገትን ያፋጥናል። በተጨማሪም ሽንኩርት ጸረ ባክቴሪያ እና ጸረ ፈንገስ ባህሪያት አሉት። እነዚህም የራስ ቅል ኢንፌክሽኖችን በመከላከል የፀጉር መርገፍን ይቀንሳሉ። ለፉርፉርና ለሌሎች የራስ ቅል ችግሮችም ፍቱን መፍትሄ ነው። ሽንኩርትን ለፀጉራችን የምንጠቀምባቸው በርካታ መንገዶች አሉ። ቀላሉ መንገድ ደግሞ የሽንኩርት ጭማቂ መጠቀም ነው። ትላልቅ ሽንኩርቶችን ልጣችሁ በጥሩ ሁኔታ ፍጩ። ከዚያ ደርቅ በመጠቀም ጭማቂውን ጭመቁ። ጭማቂውን በጣቱ ወይም በጥጥ በመጠቀም በራስ ቅሎ ላይ በደንብ አሽተው ይተግብሩ። ለ30 ደቂቃ ያህል ከቆየ በኋላ በሻምፖ ይታጠቡ። ሌላኛው ደግሞ የሽንኩርትን ውሃ የምናዘጋጅበት መንገድ፣ 2 ሽንኩርቶችን በጥሩ ሁኔታ ከትፋችሁ ግማሽ ኩባያ የኮኮናት ዘይት ወይም የወይራ ዘይት ውስጥ ጨምሩ። ዘይቱን በትንሽ እሳት ላይ ለ10 እስከ 15 ደቂቃ ቀቅሉ። ከቀዘቀዘ በኋላ ሽንኩርቱን አውጥታችሁ ዘይቱን አጥሉ። ይህንንም ዘይት በሳምንት 1 ወይም 2 ጊዜ የራስ ቅሎን በማሸት ይጠቀሙ። ለጥቂት ሰዓታት ከቆዩ በኋላ በሻምፖ ይታጠቡ። በስተመጨረሻም ማወቅ ያለብን ነገር ለአንዳንድ ሰዎች ሽንኩርት አለርጂ ሊያስከትል ስለሚችል ለመጀመሪያ ጊዜ ሲጠቀሙ በትንሽ ቦታ ላይ ሞክረው ውጤቱን ማየት ተመራጭ ነው። ሽንኩርት ለፀጉር እድገት ያለው ጥቅም ተረጋግጧል። ታዲያ ለምን አትሞክሩትም? ተፈጥሯዊና ርካሽ የሆነ መፍትሄ ነው። ወጥነት ባለው መልኩ ከተጠቀሙበት ለውጡን በእርግጠኝነት ያያሉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እንዲሁም ለተጨማሪ ጠቃሚ ምክሮች የእኛን ቻናል ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ